ሰላም ውድ ጓደኞቼ እንኳን ወደ ቻናሌ በደህና መጣችሁ። ዛሬ ከባለቤቴ ጋር በአዲሱ የጀብድ ሞተር ሳይክላችን ከከራቺ ወደ ጃምሸሮ እየተጓዝን ነው። ይህ ጉዞ ለኛ ልዩ ልምድ ነው። በመንገድ ላይ የምናየው ውብ የተፈጥሮ እይታ፣ ሰፊ መንገዶችና ንጹህ አየር ጉዞውን የማይረሳ ያደርጉታል። ጃምሸሮ በሰንድ ግዛት የሚገኝ ውብ ከተማ ሲሆን በኤንዲስ ወንዝና የተፈጥሯዊ ትታወቃለች። በዚህ ጉዞ የመንገዱ ውበት፣ የምናቆምባቸውን ቦታዎች እና የጃምሸሮውን ልዩ እይታውን ከእናንተ ጋር እናጋራለን። እስከ መጨረሻ አብራችሁን ተጓዙ። ይህንን የሞተር ጀብድ አብረን እንደሰት እና ቪዲዮውን ከወደዳችሁ ላይክ ያድርጉ፣ ኮመንትን ይጻፉ፣ ለጓደኞቻችሁም ያጋሩና ለተጨማሪ የጉዞና የሞተር ጀብድ ቪዲዮችን ቻናሉን ይመዝገቡ፣ ሳብስክራይብ አድርጉ ማለት ነው። አመሰግናለሁ። ስለዚህ አሁን መንገዳችንም ጀምረናል፣ እየተጓዝን ነው። በዛ ላይ ደግሞ ሙሐረምም ስለነበረ ሙሐረም 9 እና 10 እዚህ ሀገር ስራም ትምህርትም ሁሉ ቦታም ይዘጋልና እቤት ቁጭ ከምንል ብለን ማለት ነው እኔና ባለቤቴ ፕላን አደረግን። ጠዋት 2 ሰዓት 3 ሰዓት የጠዋቱ ነው ተነሳን፣ መንገዳችን ጀመርን ማለት ነው። እዚህ ባለቤቴ ጎፕሮ እየቀረጸው ነበረ። እኔ እንኳን ከኋላ ቁጭ ብዬ ነበረ። እሱ የቀረጸውን ነው እንትን ያደረኩት ያለሁት። ከዛ መንገዳችን ጸጥ ብሎ ነበር ማለት ሙሐረም ሲሆን እዚህ በጣም ሺአም ስለሚበዛ ጸጥ ይላል መንገዱ ሁሉ ሰው እንዳለ ማለት ነው። ሺያ በጣም አሉና ያከብራሉ ሙሐረምን ማለት ነው። እዚህ ሃይዌይ ደርሰናል። ሃይዌዩ የትላልቅ መኪናዎች ማለት ነው የጭኖቶች በጣም ቢዚ ነበረ መንገዱ እንደምታዩት። እና አሁን የምንሄድበትን ቦታ ስለሱ ትንሽ አንዳንድ ነገር ልላችሁ እፈልጋለሁ። ያ የምንሄድበት ቦታ ከከራቺ ተነስተን ጃምሸሮ የሚባል ሃይድራባድ የሚገኝ ማለት ነው። ስለሱ አንዳንድ ነገር ልበላችሁ። ጃምሸሮ በፓኪስታን የስንድ ክልል የሚገኝ ታዋቂ ከተማ ናት። በኢንዱስ ወንዝ ዳርቻ የምትገኝ ሲሆን በትምህርት ማዕከልነቷ በጣም ትታወቃለች። የስንድ ዩኒቨርሲቲ ጨምሮ ብዙ ታዋቂ ዩኒቨርሲቲዎችም እዚህ ይገኛሉ። የጃምሸሮ ወረዳ በ14 ዲሰምበር 2004 ከዳዶ ወረዳ ተለይቶ በይፋ ተመሰረተ። ነገር ግን ይህ አካባቢ ከዚህ በፊትም ለብዙ መቶ ዓመታት ታሪካዊና ባህላዊ ስፍራ ነበረ። በአቅራቢያውም የሚገኘው ራኒኮት ምሽግ ከዓለም ትላልቅ ምሽጎች አንድ በመሆኑ ይታወቃል። ዛሬ ጃምሸሮ የትምህርት የባህልና የቱሪዝም ማዕከል ሆና ብዙ ጎብኚዎችም ትቀበላለች። እና ትንሽ ስለ የምንሄድበት ቦታ ካልኳችሁ እና እዚህ ጋር ትንሽ ሻይ እንጠጣ ብለን ለሪፍሬሽመንት አርፈናል። እዚህ ጋር እንደምታዩ ሻይ፣ እኔም እዚህ ጋር ቁጭ ብያለሁ። ባይካችንም እዚህ አለ። ትንሽ የሆነ ቦታ ከግሩፖች ጋር ሆነን ያረፍንበት ቦታ ጠፍቶብን እዛ ሻይ ጠጥተን ከዛ ከተጓዝን በኋላ ይህን ቦታውን አገኘ ነው። ይሄ በፊትም ቪዲዮ ላይ አይታችሁት ይሆናል። ይሄ በጣም ደስ ይላል ቦታውን እረፍት ለማድረግ ማለት ነው። እዚህ ጋር ቁርስ አዘናል። እንቁላል አለ፣ ፓራዳ አለ፣ ቻይም ይመጣል። ይሄ ቦታውን ማለት ነው። እንደነገርኳችሁ በጣም ጸጥ ብለዋል። ብዙ የሚጓዝ ሰውም የለም። እዚህ ጋር ምግባችን እየበላን ነው። ቁርሳችን እንብላና ከዛ መንገዳችን እንጀምራለን። እንዳያችሁት ቁርሳችን በልተን መንገዳችንም ጀምረናል፣ ወደ የተባለውን ቦታ ለመድረስ ማለት ነው። መንገዱ እንደምታውቁት ነው። ምንም ጸጥ ያለ ነው። ብዙ ትራፊክም የለም እንደነገርኳችሁ ማለት ነው። ብዙ አንዳንድ በፊት የስራ እንትን ሲሆን ማለት ነው
ወቅት ሲሆን በጣም ቢዚ ይሆናል ሃይዌይ ለራሱ ማለት ነው። እና እንደተለመደው ማለት ነው መንገዳችን እየቀጠልን ነው። አብራችሁ ቆዩ እስከ የተባለውን ቦታ እስከምንደርስ ማለት ነው። እና እዚህ ጋር ቆሞ መንዳትም ይችልበታል። ቆሞ እየነዳ ነበረ እና ትንሽ ነው የሚቀረን። እዚህ ጋር እንኳን ብዙ ሰው ነበረ ማለት ይሄ ባጃጅ በሀገራችን ረክሻ ነው የሚባለው። እዚህ ባጃጁን ሞልቶ ማለት ነው ሰውን እየሄደ ወደዛ። ይሄ እንትን ነው ባህር ስለሆነ ለመዝናናት እየሄዱ ነበረ መንገድ ላይ ማለት ነው። ትንሽ ነው የሚቀረን። አስፋልቱ ደህና ሰርቶታል። ግማሽ ተሰርተዋል፣ ግማሹ አልተሰራም እንጂ አንድ ወይ ነው እየተጠቀመ ያለው የሚሄደውን የሚመጣውን ማለት ነው። እና ከፊት ለፊት የሚያሳየኝ የሆነ ሬስቶራንት አለ። እሱ ቀንትን ለማድረግ ነበር ግን እዛ ስንደርስ ተዘግተዋል፣ አልከፈቱም። ሙሐረምም ስለሆነ እዚህ እንደነገርኳችሁ ሺያም ስለሚበዛ ስራ ዝግ ነበረ። አብዛኞቹ ዘግተዋል ስራ። ይሄ እንደምታዩት እንትን አድርገዋል፣ ዘግቶታል። እዛ ከፊት ለፊታችን ያለውን ሬስቶራንት ነበረ። ከዛ ወደ ሌላኛው አቅጣጫ እንትን አልን። ትንሽ የከፈቱ ነበር፣ ብዙም አልከፈቱም። እንደምታዩት ወንበሩ ተቀምጠዋል። እዚህ ጋር ሹገር ኬን አዘዝን። ትንሽ ሙቀትም ስለነበረ ቀዝቀዝ እንድንል ቀዝቃዛ የሆነ ነገር ማዘዝን። ሹገር ኬን ጠጣን። ትንሽ ባለቤት ድሮን ሹት ማድረግ ፈልጎ ነበር። ድሮን ሹት እስከሚያደርግ ትንሽ አረፍ አለን። እረፍት ካደረግን በኋላ ከትንሽ ሰዓታት በኋላ መነሳታችን ነው ማለት ስንጓዝ ማለት ነው። ብዙ አንቆይም። ልክ 1 ሰዓት 2 ሰዓት ከቆየን እዛ ቦታ በቂ ነው። ከዛ በላይ አንቆይም። ከዛ ወደ ቤታችን እንሄዳለን ማለት የመጣንበትም ዲስታንስ እሱ ስለሚጠብቀን መንገዱ ማለት ነው። ግዴታ በጊዜ ቤት ለመድረስ መነሳት አለብን። ስለዚህ እዚህ ትንሽ ቪዲዮም ቀረጽኩ። እኔም እሱም ድሮን ሹት አድረገ። ከዛ ወደ ቤታችን ለመነሳት እንትን ለማድረግ ማለት ነው። እና እንዳያችሁት ቪዲዮውን ይሄን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ከመንት፣ ሼር እያደረጋችሁ እና ሳብስክራይብ ማድረጋችሁ እንዳትረሱ። መልካም ቀን ይሁንላችሁ።
ደህና ሁኑ። ባይ